ኦሮሞማ ለኛ ከማንነታችን በላይ ነው። ኦሮሞማ ለዘመናት በሚሊዮኖች የደም ዋጋ ተጠብቆ የኖረ በከርዋሬ ባንድ እግር ቆሞ የተፋለሙለት ኦሊቃ ድንግል ውድ ህይወታቸውን የገበሩለት ጀነራል ታደሰ ብሩ እስከ ፍጻሜው ዋርድያ የቆሙለት ጀነራል ዋቆ ጉቱ ሙሉ እድሜያቸውን የታገሉለት ዶክተር ኃይሌ ፊዳ አንገታቸውን ለገመድ የሰጡለት ባሮ ቱምሳና ማሞ መዘምር አጥንታቸውን የከሰከሱለት የሽንጋ ጓዶች ባንድ ጉድጓድ የተቀበሩለት ጃል ኤልሞ ቅልጡ በጀግንነት የሰውለት ጃራ አባ ገዳ ሙሉ እድሜያቸውን የተፋለሙለት ጃለኔ ገመዳ እስከ ፍጻሜው የውሃ ሽታ የሆኑበት ለገሰ ወጊና ገለታ ኢትቻ የሞትን መራድ ጽዋ የጨለጡበት ኤቢሳ አዱኛና ኡስማዮ ሙሳ ጭዳ የሆኑበት ዳዲ ገላና ሀጫሎ ሁንዴሳ በለጋ እድሜያቸው የተቀጠፉበት ፕሮፌሰር መረራ ጉዲናና ኦቦ ዳውድ ኢብሳ ሙሉ እድሜያቸውን የገበሩበት በ10 ሺህ የሚቆጠሩ የኦሮሞ ቄሮች የጥይት ቀለብ የሆኑበት ተፈጥሮ የለገሰችን የ50 ሚሊዮን የኦሮሞ ህዝብን የሚያስተሳስር የደም ገመድ ነው። አዎ ኦሮሞማ ይህ ነው። ዛሬ ከጃል መሮ እስከ ጃል ገመቹ አቦዬ ከጃል ጎልቻ ዴንጌ እስከ ጃል ሰኚ ለገሰ አያሌ ጀግኖች ሚሊዮኖችን አስከትሎ በጀግንነት የሚዋደቁለት ከኮሎኔል ገመቹ አያና እስከ በቀለ ገርባ ከጀዋር መሐመድ እስከ አብዲ ረጋሳ ከኬነሳ አያና እስከ ደጀኔ ጣፋ ከሐምዛ ቦረና እስከ ሸምሰዲን ጣሃ አያሌ ነፍሳቸውን አስይዞ በመጨረሻ እስትንፋሳቸው የሚታገሉለት ሚሊዮኖች ቄሮዎችና ቀሬዎች ራሳቸውን ሊሰውለት ተዘጋጅተው የሚጠባበቁለት በኦሮሞ ህዝብ ትውልድ ቅብብሎሽ ተከብሮ የሚኖር የ50 ሚሊዮን የኦሮሞ ህዝብ የደም ውለታና የህይወት ቃል ኪዳን ነው ኦሮሞማ።